እስቲ ምን አስተማሩት? ማለት የባህር ላይ መርከብ ማለት ነው። ፈልግ እንገላታለች፣ ፈልግ ጸጥ ብላ ትሄዳለች፣ ፈልግም ትገለበጣለች መርከብ። ህይወት እንደዛ ነች ማለት ነው። አንዳንዶቹን ጸጥ ብላ ታስተናግዳለች፣ አንዳንዶቹ ታንገላታለች። ስለ ዘር ሲወራ፣ ስለ ሃይማኖት ሲወራ በተለይ ስለ በጣም መጥፎ ትልቁ ቆሻሻው ነገር የዘር ልዩነቱ በወቅቱ በነበረው ጋር እና ሳመዛዝነው በጣም አዝናለሁ። ውስጤም በጣም ይደማል። ዛሬ ግን ኦሮሞ ለብቻ፣ ትግሬ ለብቻ፣ አማራው ለብቻ በዘር እርስ በርሱ የአንድ እናት ልጆች ሲገዳደሉ ሳይ ምን ነው እንደ ጓደኞቼ እዛ ሞቼ በቀረው የምልበት ጊዜ አለ። እኔ አሁን ከጦር ሜዳ መጥቼ አንዴ ሁለቴ ቆስያለሁ። ልጅም ወልጄ አድርሻለሁ። ለራሴ ሳይሆን ለልጆቼ ነው ማዝነው። እንደዚህ እንደናንተ አይነት ወጣቶች ማዝንላቸዋለሁ። ለምን አንድ የነበረች ኢትዮጵያ ክብር ያላት ዛሬ በዘር አንድና ስንገዳደል አዝናለሁ።